የዛሬ እንግዳችን እንግዲህ ጽዮን መኮንን ትባላለች። የሻሎም እናት በደንብ ታውቋታላችሁ። ካልተማርኩ በቃ እጨልላለሁ ብዬ ስለማስብ እንደ መቆያ ነው የተመዘገብኩት ነበረ። እንደ ህልም ነው ወይ ደግሞ አይዶ ዋና ጎዜር መሰለኝ ታስበው በጣም ብዙ ሄርት ብሬኪንግ ሞመንቶች እንደነበሩ አስታውሳለሁ። በጣም ነው በቃ እንትን ጓደኞቼ ሲመረቁ ነው አንድ አመት ላግ ሳረግ የዛን ቀን የተሰማኝን አረሳውም። በቃ በጣም ምጽናና ምናምን ያልመሰሉኝ ጊዜያት አሉ። በደንብ የተመሰከረላት ጎበዝ ተርጓሚ፣ የትርጉም ቡድን መሪ፣ አጫጭር ፊልሞች ዳይሬክተርና ፕሮዲውሰር በመሆን ድንቅ አመራርና የፈጠራ ክህሎቷን በደንብ ያስመሰከረች ባለሙያ ነች። ሰርዲር ያለው የልጅ እናት ሆኝ ያለው አብዛኛው ነገር ብቻዬን ያሳለፍኩት። አሁን ሳወራው ምናምን ፊልም ይመስላል። ሰዎች ስነግራቸው እንትን አይሉም፣ ይገርማቸዋል። ጸሐፊና በተለያዩ ውጣ ውረድ እንደ ማንኛውም ሰው ውጣ ውረዶችን አሳልፋ ዛሬ እዚህ ላይ ትገኛለች። ሲቆይ ግን ጨነቀኝ እስከነ ኮተቱ መልሶ ናፈቀኝ። ምን መከራ ቢያይል ቢደጋገም መቅሰፍት ስቃይ ነው የሚሻል ከግራ አጋቢ ረፍት። ደግሞም መርሳት ማለት በሌላ ሀሳብ ውስጥ የተጠመዱለት። የዛሬ እንግዳችን እንግዲህ ጽዮን መኮንን ትባላለች። የሻሎም እናት በደንብ ታውቋታላችሁ። ጸሐፊና በተለያዩ ውጣ ውረድ እንደ ማንኛውም ሰው ውጣ ውረዶችን አሳልፋ ዛሬ እዚህ ላይ ትገኛለች። ከዛም ደግሞ በሎጋ ሚዲያ በደንብ የተመሰከረላት ጎበዝ ተርጓሚ፣ የትርጉም ቡድን መሪ፣ አጫጭር ፊልሞች ዳይሬክተርና ፕሮዲውሰር በመሆን ድንቅ አመራርና የፈጠራ ክህሎቷን በደንብ ያስመሰከረች ባለሙያ ነች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔም እንኳን ደህና መጣሽ ማለት እወዳለሁ። እስኪ ለአድማጮቻችን ራስሽን በደንብ አስተዋውቂልንና ወደ ዕለቱ እንሄዳለን። እሺ፣ ጽዮን መኮንን እባላለሁ። እሷ እንዳለችው ነው ሎጋ ሚዲያ ውስጥ በትርጉም ክፍል ውስጥ ነው የምሰራው። እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የራሴን ኤክስፒሪየንስና ኦፒኒዮኖችን በማጋራት እታወቃለሁ። 31 አመቴ ነው። የአንድ ሴት ልጅ እናት ነኝ። እድሜ ሳትጠይቁኝ የመጀመሪያው እንግዳ ታሪክ ነው የሰራው ዛሬ። በደንብ የተጠቀምሽበት እድሜ ስለሆነ በኩራት ነው የምትናገሪው። አዎ፣ እስኪ ስለ ራስ ስለ ልጅነት ጊዜሽ ምናምን እስኪ በደንብ ንገሪንና ወደ እንትን እንሄዳለን። የት ነው የተወለድሽው? ሰሞኑን እንደውም አንድ ጽሁፍ አጋርቼ ነበረ። የየት ሀገር ልጅ ነሽ ምናምን ስባል ብዙ ጊዜ ለመመለስ የሚከብደኝ ጥያቄ ነውና ምክንያቱም ልጅነቴ በጣም የተቆራረጠ ነው። የተለያዩ ቦታዎች ላይ ነው ያደግኩት። የገጠር ልጅ ነኝ። ሰሞኑን አንድ ጽሁፍ አጋርቼ ነበር እንደነገርኳችሁ። በጣም የሚያምር ቆንጆ ልጅነት ነው ያለኝ። ምንም እንኳን የገጠር ልጅ በሆንም በጣም ለብዙ ነገሮች ኤክስፖዠር ኖረውኝ እናትና አባቴ ሁለቱም የተማሩ ሰዎች ስለሆኑ እንደ ማንኛውም ኢትዮጵያዊ ተገቢውን ትምህርት አግኝቼ እና በቤተሰቦቼ ተወድጄ ነው ያደግኩት። የተወለድኩት አሁን ስሟ ተቀይሯል። አዲሱን ስሟን ስለማላቀው ነው። አዲስ ህይወት የምትባል በጣም ትንሽዬ የገጠር ከተማ ነው የሚባለው አይደለ? የገጠር ከተማ ውስጥ ነው። አዲስ ህይወት አካባቢ ነው። ልመጣበት ነው። አርሲ ውስጥ ነው የምትገኘው። ከአዳማ ሶደሪ ወደ ሶደሪና ወደ አሰላ የሚሄደው መንገድ ታውቁታላችሁ ካላወቃችሁት። ወደ ሶደሪ በሚወስደው መንገድ እንደዚህ አስፓልቱ አስታልቅ የሚጀምረው ፒስታ መንገድ አለ። በዛ በኩል ነው። አዲስ ህይወት ትባላለች። አካባቢው በሙሉ በጣም የፍራፍሬ፣ የብርቱካን፣ የመንደሪን፣ የማንጎ፣ አቮካዶ፣ ፓፓያ የማይበቅል ነገር የለም። የዛ አካባቢ ልጅ ነኝ። እንግዲህ የብርቱካን ማሳ ውስጥ ነው ያደግኩት እያልኳቸው ነበረ ሰሞኑን ፎሎወሮቼን። ከዛ በኋላ አርቦዬ ወደምትባል እንደገና ስሞል ታውን ወደዛ ተቀየርን። አባቴ አስተማሪ ስለነበር እንቀያየር ነበረ ወደ ብዙ ከተሞች። ከአርቦዬ በፊት ቦሎ የምትባል ከተማ ውስጥ 7 ወር ኖረናል። አብዛኛውን የልጅነት ጊዜ ግን ያሳለፍኩት አርቦዬ የምትባል ከተማ ውስጥ ነው። ከአንደኛ ክፍል እስከ 11ኛ ክፍል የተማርኩት እዛ ነው። ከዛ እስከ 10ኛ ክፍል 11ኛ ክፍል ይርጋ ጨፌ ነው የተማርኩት። 12ኛ ክፍል አሰላ ነው የተማርኩት።
በጣም ብዙ ወደ 8 ከተሞች አካባቢ ነው ልጅነቴን ያሳለፍኩት። ይህን ይመስላል። ግን በጣም ጠሩነቱ ላይክ እንደዚህ ሆነ ስታርጊ በቃ ሁሉንም ነገር አይተሽ ነው የምታርጊው። ላይክ ኢትዮጵያ እንደዚህ ነች ማለት ራሱ ማለት ይኖርሻል። ከዛ የተለያየ ባህሪ የተለያየ አይነት እንትኖች የትኛውን በጣም ትወጂዋለሽ? ግን ሁሉም የራሱ የሆነ ደስ የሚል እንትን አለው። በጣም ነው የልጅነት ጊዜ እኔ በጣም ብለሪ እንትና ሚሞሪ ነበረ የነበረኝ ስለ ልጅነቴና ሪሰንትሊ በጣም ብዙ ኦቶባዮግራፊ መጽሐፎች ምናምን ሳነብ ሰዎች ብዙ ጊዜ ወደ ልጅነታቸው ይመለሳሉ ምናምን ሲጽፉ ከሰዎች ጋርም ኮንቨርሴሽን ስናደርግ ካያችሁት ልጅ ሆኜ ምናምን እያሉ ያወራሉና እኔ ድሮ በጣም ነበር መቀናው ብዙም አላስታውስም ነበረ ስለ ልጅነቴ። ግን ሰሞኑን ቁጭ ብዬ ዝም ብዬ ሳስበው ከቤተሰቦቼ ጋርም ስናወራ ምናምን ብዙ ሚሞሪዎች አንሎክ እያደረጉ መጡና ሳስበው ልጅነቴ በጣም ቆንጆ ነበረ። በጣም ነው የምወደው የቲቢላ ቆይታችንን እንዳልኳችሁ የብርቱካን ማሳው በጣም ገጠር ነው፣ ግን ደግሞ በጣም ንቅት ያሉ ማህበረሰቦች የሚኖሩበት አካባቢ ነው። ቆላ አካባቢ አይ ቲንክ እንደዛ ነው መሰለኝ። ብዙ ጊዜ ነቃ ያለ ማህበረሰብ አለ። ሁሉንም ኢንጆይ ያረጋቸዋለሁ። ማስታውሰውን ያህል በደንብ ነው የምወዳቸው። አርቦዬ በጣም ደጋ ነው። ከቆላ ወደ ደጋ ከዛ እንደገና ወደ ደጋ ምናምን እያልኩ ነው የኖርኩት። ግን እኔ ያው ቆለኛ ነኝ። ብርድ እንዴት ነው ከአዲስ አበባ ጋር አልተስማማችሁ? የብርዱ ነገር ለቆለኛ ትከብዳለች። ትንሽ ትከብዳለች። አዎ። ከዛ በኋላ የትምህርት ሂደትሽ ላይ እስከ 12 ከጨረስሽ በኋላ ዩኒቨርሲቲ እየተደረሰሽ እንዴት ነበረ? ስለዚህ ያ ከዩኒቨርሲቲ ሀዋሳ ዩኒቨርሲቲ ነው መጀመሪያ የደረሰኝ በ2005 ማለት ነው። ሀዋሳ ዩኒቨርሲቲ ነበር የምማረው። ኤሌክትሪካል ኢንጂነሪንግ ነበር የምማረው። እስከ ሰርዲር ከተማርኩ በኋላ ነው እንግዲህ ሻሎም እኔ ወለድኩት። ተማሪውኝ ነው። ከዛ በኋላ ለአንድ አመት አቋርጬ እንደገና ድሬዳዋ ዩኒቨርሲቲ ወደዛ ሙቭ አድርጌ ድሬዳዋ ዩኒቨርሲቲ ሌላ ዲፓርትመንት ኮምፒውተር ሳይንስ እንደ አዲስ ተምሬ ግራጁዌት አደረግኩ ማለት ነው። እና ሀዋሳ ዩኒቨርሲቲ ፕላስ ድሬዳዋ ዩኒቨርሲቲ ትልቁ ሽፍት ይመስለኛል። በጣም ለህይወትሽም ላይ በጣም ትልቁ ሽፍት ያለው እዛ ጋር ይመስለኛል። እንዴት ነበረ ላይክ በሰዓቱ የነበረው ነገር እና ማቋረጥ አንድ አመት በመሀል ማቋረጥ ልጅ ይዞ መማር በጣም ከባድ ይመስለኛል በሰዓቱ እና ላይክ ያ ሞመንት እንዴት አስተናገድሽ? የመጀመሪያው እንትን በጣም ልጅ ነሽ የምትሆነው። ከዛ ኖርማሊ ፕላን የምታደርጋቸው ነገሮች አሉ፣ ደግሞ በቃ የእግዚአብሔር ፕላን የሆኑ ነገሮች ደግሞ ይመጣሉ በመሀልና እንዴት አሳልፈሻቸው? እንዲሁ በጸጋው ያ በጣም ያንግ ነበርኩ፣ ናይቭ ነበርኩ፣ ለብዙ ነገሮች አዲስ ነበርኩ። እኔ እንደውም ብዙ ሰው ኤክስፒሪየንስ አለው ከልጆች ጋር፣ ልጆች ይወዳል፣ ይንከባከባል፣ ታናናሾቹ ምናምን እና ፕላንም ያደርጋል። ሳድግ በቃ በዚህ እድሜ ምናምን ወልዳለሁ ምናምን አገባለሁ እያለ ብዙ ሰው ፕላን ያደርጋል። እኔ እንደውም ልጅ መውለድ ቤተሰብ መመስረት ምናምን የቅርብ ጊዜ ፕላን አልነበረም በዛ ሰዓት። ያው ትምህርት በጣም ጎበዝ ነበርኩኝ። ሶ ትምህርቴን መጨረሻ ላይ ማድረስና የስኬት ማማ ላይ መቀመጥ ነበር የኔ ፕላን። እንግዲህ እግዚአብሔር የፈቀደው ነው የሚሆነው፣ ወይም ደግሞ ህይወት በራሷ መንገድ እንደመራችኝ ሰርዲር ያለው የልጅ እናት ሆኝ ያለው አብዛኛው ነገር ብቻዬን ያሳለፍኩት። አሁን ሳወራው ምናምን ፊልም ይመስላል። ሰዎች ስነግራቸው እንትን አይሉም፣ ይገርማቸዋል። ለማንም አልተናገርኩም። ያው ተማሪ ስለሆንኩ ከኮንዘርቫቲቭ ና በጣም ባህሉን ከሚያከብር ሃይማኖተኛ ከሆነ ቤተሰብ ነው የተገኘሁት እና ይህንን ነገር ለእነሱ መናገርና ከእነሱ ጋር ችግሬን መጋራት በዛ ሰዓት ከጎኔ እንዲቆሙ መጠየቅ ለእኔ በጣም ከባድ ስለነበረ ብቻዬን ነው ሀስል ማድረግ የመረጥኩት እና እስከ ሞልድ ድረስ አልነገርኳቸውም ለቤተሰቦቼ። ትምህርትም አላቋረጥኩም። አፓረንትሊ እየተማርኩኝ ነበር። ያው እስከ 7 ወር ምናምን እስከሚሆነኝ ድረስ እዛው ግቢ ውስጥ ሆኜ እየተማርኩኝ ነበር ሀዋሳ ዩኒቨርሲቲ።
ከዛ ግን ከ7 ወር በኋላ ሆድም በፍጥነት ማደግ ይጀምራል ምናምን ነገሮች ከባድ እየሆኑ ምናምን ሲመጡ ወጥቼ ቤት ተከራይቼ እንዳሁኑ ውድ አልነበረም። ከዛ በቃ ፋይት እያደረግኩ እኔ አላስታውሰውም አብዛኛው እንዲህ እንደተወጣሁት፣ ግን በጣም ጥሩ ሰዎችም አካባቢ ላይ ነበሩ፣ ጓደኞቼ፣ ጎረቤቶቼ፣ ማላቃቸው በቃ አዲስ የምተዋወቃቸው ምናምን ሁሉ ነገር ቀና እየሆነልኝ ከሐዋሳም ድሬዳዋ በሄድኩበት ሰዓት በጣም በቃ አሁን ድሬዳዋ በጣም ነው መወዳት። ለከባድ ይሆንብኝ ነበር ሌላ አካባቢ ምናምን ብሆን ስቲግማ አለ ምናምን በጣም ብዙ ነገር ብዙ ጫናዎች ምናምን አሉ። ግን ድሬዳዋ ትንሽ ቀለል ብሎኝ እንድኖር አድርጋኛለች። ብቻ አካባቢ ላይ የነበሩ ጥሩ ሰዎች፣ የኔም ደግሞ አልሸነፍ ባይነት ከልጅነቴም እልህኛ ነኝ እና ይሄንን ማሸነፍ መቻል አለብኝ። በወልድም ደግሞ በጣም ትምህርት ከሚወድ ከሁለት መምህራን የተገኘሁት እና ትምህርት መጨረስ አለብኝ ብዬ በቃ አሰብኩት። ሆነ እንትኑን ዲቴይሉን አላውቀውም። ከዛ ግን አትሊስት የተወሰነ ሂንት ሳይኖራቸው ቤተሰብ ላይ ምናምን ድንገት ወለድኩኝ ሲሆን አይ ቲንክ የሆነ እንትን አለው ላይክ እንዴት ነገርሻቸው መጨረሻ ላይ? በስልክ ተናገር ወይስ በአካል ሄድሽ? በጣም ብዙ ዲቴይል አለው እሱ። በአካል አይደለም የነገርኳቸው፣ ከኔም አይደለም የሰሙት። እውነት ለመናገር እኔ ለታናሽ ወንድሜ መጀመሪያ ለታላቅ ወንድሜ ነው የተናገርኩት። ግን ወልጃለሁ ምናምን ሳይሆን ላገባ ነው ምናምን ያልኩት። ጥሩ ነው ምናምን አለኝ። ከዛ ታናሽ ወንድሜን በቃ እንትን ማድረግ ነበረብኝ። ክረምት ወደ ቤተሰብ መመለሻ ሰዓት ሲደርስ ግዴታ ወደ ቤት መመለስ አለብኝ ወይ ምክንያት መስጠት አለብኝ እና ልጄን ይዤ ሄድኩኝ። ከዛ ከዝኔ አለች እዛው እሷ ጋር ቀጥ ብዬ ሄድኩኝ። አታውቅም እሷ፣ ማንም ያውቅ የለም። ልጅ ይዤ አቅፌ ምናምን ስታይኝ ከባጃጅ ወርጄ መልሽ እንጂ ሰው ልጅ ትለኛለች እና የኔ ልጅ ናት ምናምን ስላት ክው ነበር ያለችው። ታናሽ ወንድሜም እንደዚሁ ብድግ አድርጌ ነው ይዤ ሄድኩት። አባቴን በቃ ትምህርት እማራለሁ ክረምት አልኖርም ምናምን ብዬ አሳምኜ ምንም ሳያውቁ ነው የተመለስኩት። በኋላ ላይ ግን ያው ሰሙ እኔ ሪያክት ያደርጋሉ ብዬ ያሰብኩት በቃ አባቴ ካልገደልኩ ይላል በቃ ሁለቱም አይቀበሉኝም ምናምን ብዬ ነበር ያሰብኩት። ትንሽ ይቀየማሉ፣ ያዝናሉ እንደ ማንኛውም ሰው የሚፈልጉት በትምህርቴን ጨርሼ በስርዓት በትክክለኛው መንገድ ምናምን ቢሆን ያን ያህል ቅር አይላቸውም ነበረ። ግን እኔ ከህልሜ በጣም ያሳሰበው ነገር አባቴ የሚገርመኝ ትምህርት ጨርሰሽ ቢሆን ኖሮ ለምን 4-5 ልጅ አይሆንም? ምን ችግር አለው? አሁንም መማር የሚከብድሽ ከሆነ ልጅሽን እኛ ጋር አምጥተሽ እኛ እንንከባከብልሻለን ተማሪ ምናምን ሲለኝ ሰርፕራይዝ ነበር የሆነብኝ። በጣም ኃይለኛ አባት ነው ያለኝ እና ግን ዘሞመንት እንደሰሙ ከኔ ጎን ነው የቆሙት። በጣም ነው የማመሰግናቸው በዚህ አጋጣሚ። እንዴት ለምን አላሉኝም? እንደውም የዛሬ 2 ሳምንት የነበረን ገስት አስታውሽ እና ስለ ዶክተር ነው እና ስለ ፖስትፓርተም ዲፕሬሽን ነው አይ ቲንክ ከወሊድ በኋላ እናቶች በጣም ዲፕሬሽን ውስጥ ይገባሉ። ኢቨን አንድ ላይ ሆነው በትዳር ውስጥ ምናምን ለምንድን የወለድኩት እኔ ጥሩ እናት አይደለሁም። ከዚህ ባለፈውም ደግሞ የሆነ አንድ ሰው እየሰማው ነበረ ቤት ውስጥ ስቀመጥ ለልጄ እያጎደልኩበት እኮ ነው ላይክ ለልጄ የሆነ ነገር መስራት አለብኝ ወጥቼ ምናምን የሚል ስሜት ይሰማኛል። ከዛ ላይ ወጥቼ ይሰራ ደግሞ ለልጄ ጊዜ እየሰጠሁት አይደለም የሚልና ይሄ እናትነት ላይክ ልብ የሚከፍል ነገር ነው። ያ ሙሉነት እንትን አያረገኝም ምናምን የሚል ነገር ሰምቻለሁና አስቢው ተማሪ ሆነሽ ከዛ በኋላ ለቤተሰብ ሳትናገሪ ያንን ሁላ ነገር ብቻሽን ጥርስሽን ነክሰሽ አሳልፈሽ ላይክ እነዛን ጊዜያት በጣም ላይክ እንደምታወሪው እየሳቅሽ እንደምታወሪው ነገር አይደለም፣ ስላልፈው እንደሚወራው አይደለም። ለመናገር አሁን በዛ ስሜት ውስጥ ያሉ በጣም ብዙ ሰዎች ይኖራሉ። በጣም አሉ በደንብ አሁንና እንዴት አሳለፍሻቸው ያን ጊዜዎች? በጣም በትንሹ ሳትጨነቂ ንገሪኝ። በጣም ከባድ ነው። ካለፈ በኋላ እየሳቅን እናወራበታለን ኦፍ ኮርስ። ግን በሰዓቱ በጣም ነበር የከበደኝ። እኔ በጣም ነበር ማለቅሰው። ለምሳሌ በየቀኑ በሐኪም የታዘዘልኝ ነበር መስለኝ ሳላለቅስ ያደርኩበትን ቀን አላስታውስም። እዚህ ጋር በቃ ትምህርት ማቋረጥ ምናምን በጣም ይከነክነኛል። ራሴም ትምህርት ስለምወድ
ከዛ ደግሞ ምን ይሉኛል በቃ ሶሳይቲው፣ ማህበረሰቡ፣ የቤተሰቦቼ፣ ጎረቤቶቼ፣ ከተማው ሰው ምናምን ምን ይሏቸዋል እነሱ ከኔ በላይ እኔ በጣም እናትነት ዘሞመን በቃ ልጅ እንደወለዳችሁ አብሮ ነው የሚወለደው እና አለመውለድ አትችሉም ልጆቻችሁ ምናምንና አብሮ ነው የሚወለደው። ፍቅሩ፣ መስዋዕትነት መክፈል፣ ሁሉ ነገር የፍቅር ነው እናት ሆነን የምናደርገው ነገር እና እኔ እንዳልኩት ከዛ በፊት ምንም አይነት ልጅ መንከባከብም ሆነ እንትን ኤክስፒሪየንስ የለኝም። ግን ልክ ስወልድ ሁሉ ነገር አብሮ እንደተሰጠኝ ነው ማስበው። በቃ አላቅም ማጥባት ራሱ ምን አይነት እንደሆነ እንዴት ነው ማረገው ምናምን ብዬ እርጉዝኝ ያስብ ነበረ። እንዴት ነው አሁን ማጠባው ልጅ መጀመሪያ እንዴ ልታፍኛት ነው እንዴ ምናምን ብላ ጎረቤቴ ናት መታ ያሳየችኝ እንዴት ጡት እንደሚሰጥ ምናምን። ግን በቃ ቦንዱ ይፈጠራል ወዲያው እንደተወለደ። የሚያጽናና ነገር አለው። ህይወት ነው የፈጠር ነው። እኔ የሆነ ነገር ከሆነ በኋላ በጣም ብዙ ሪግሬት ምናምን ማድረግ ሰው አይደለሁም። ቀጣይ ለሚመጣው ነገር ነው ማስበው፣ ለመፍትሄ ነው ማስበው። እንዴት በቃ ነው ማስደስታቸው። በጣም ያሳስበኝ የቤተሰቦቼ የነሱ ክብር ጉዳይ ነው ነበር በሰዓቱ የሚያስጨንቀኝም። ወይም እንዳላችሁት ፖስት ፓርተም ዲፕሬሽን የሚባል ነገር እንዳለ እኔ አሁን ሪሰንትሊ ሲያወሩ ሰዎች የኦንላይን እዛ ላይ አድቮኬሲ ምናምን የሚሰሩ ሰዎች መኖራቸው ምናምን ሳይ እንዴት ነበር ያንቺ ሲሉኝ እኔ እንጃ ቢዚ ነበርኩ። አይ ዋዝ ቢዚ፣ እውነት በጣም ቢዚ ነበርኩ። እየተማርኩ ነው ያው ልጄን ያሳደግኳት። አብዛኛውን ጊዜ ደግሞ ስራም ሰራ ነበረ። 1 አመት ምናምን ነው ያልሰራሁት። ወጥቼ እሰራለሁ፣ ልጄን እንከባከባለሁ፣ እማራለሁ። ጥሩ ውጤት ማምጣት አለብኝ ደግሞ በዛ ላይ አነባለሁ። ሶ እንትን ታፍ ነበረ ግን በቃ የሆነ ኪዮቲክ ነው። እንደ ህልም ነው ወይ ደግሞ አይዶ ዋና ጎዜር መሰለኝ ታስበው። በጣም ብዙ ሄርት ብሬኪንግ ሞመንቶች እንደነበሩ አስታውሳለሁ። በጣም ነው በቃ እንትን ጓደኞቼ ሲመረቁ እኔ 1 አመት ላግ ሳረግ የዛን ቀን የተሰማኝን አረሳውም። በቃ በጣም ምጽናና ምናምን ያልመሰሉኝ ጊዜያት አሉ። ከመውለዴ በፊት እንደዚህ ሆስፒታል ልገባ እንደዛሬ ቤተሰቦቼ ጋር ደውዬ ብሞት ድንገት ምናምን ብዬ አሁን ድንገት እየወለድኩ ሞተች ቢባል አሁን የመጨረሻ ስልክ ልደውልላቸው ብዬ ወንድሞቼ ጋር እናቴ ጋር አባቴ ጋር ደውዬ ምናምን አወራ ነበር። በዛ ላይ ቤተሰቦች የሆነ ልጃቸው ሲጨነቅ ምናምን ፊልም ያደረጉት ነገር አለና እየደወለ አባቴ ደህና ነሽ? ምንድን ነው የሆንሽው ነገር አለ? በህልም ያየሁሽ ምናምን ይላል ብዙ ጊዜ ነበረ እና በጣም ነበር በእነዛ ሰዓቶች የሚከፋኝ። ኢኮኖሚካሊ ለተማሪ የሚላክ ብር ኦብቪየስሊ ይሄን ነገር ምናምን ከቨር ለማድረግ በጣም ከባድና አስቸጋሪ ነው። እንዴት እንዳለፍኩት አላስታውስም። በጣም ተጨንቄ ነበር፣ ተከፍቼ ነበር፣ ልቤ ተሰብሮ ነበር። ከዛ ግን ያጽናናል ደግሞ እዚህ ጋር ልጄ ስትስቅ ምናምን ሳይ ሁሉን ነገር ረሳዋል እና ፎከስ ማድረግ ያለብኝ ከዚህ በኋላ በቃ ልጄ በጥሩ መንገድ ማደግ አለባት፣ ትምህርቴን መጨረስ አለብኝ ሚለው ላይ ነው በደንብ ማተኮር የፈለግኩት። አይ ቲንክ ጭንቅላቴ የመረጠው እሱን ነው። እንደው ልክ ከዚህ እንትን እንውጣና ጽሁፍ ትሞክሪያለሽ? ጸሐፊ ነሽ? በጣም ይቅርታ አድርጊልኝ። ጸሐፊ ነሽ እና ከምንድን ነው የተጀመረው ይሄ ነገር? ከሂደት ነበረ ወይስ እንዴት ነው? አዎ ሌላ ዓለም ነው ብዬ አስባለሁ አይደል ጸሐፊ መሆን? አዎ ጽሁፍ ትሞክሪያለሽ ነው እኔ በእርግጥ የምባለው። ልክ ነህ። በጣም ይቅርታ አድርጊልኝ። ልክ ነህ። ስሞል ታውን ውስጥ በቃ መወለድ፣ ትንሽዬ ከተማ ውስጥ መኖር ምናምን እሱ ነው አይ ቲንክ ለእኔ የጠቀመኝ ብዬ የማስበው። ምክንያቱም ለእኔ የማየው ሂሮ በቃ እንትናን ነው መሆን የምፈልገው፣ እንደ እንትና ኢንጂነር ሆናለሁ፣ እንደ እንትና ዶክተር ሆናለሁ የምለው ሮል ሞዴል አልነበረም። ሬር ነው በጣም ወይም ካለም እኔ ነበርኩባት ከተማ ለከተማ 1 ወይ 2 ዶክተር ነው ያላት። ከዛ አስተማሪ ነው በቃ ትልቅ ነገር ልናይ የምንችለው። አባቴም አስተማሪ ነው እና እንድናነብ በጣም ያበረታቱን ነበረ። መጀመሪያ ላይ ዲፕ ስንገባበን ነው እንጂ ነበራቸው። አባቴ ራሱ መጽሐፍትን እያመጣ ምናምን ያስነብበን ነበር። ስለዚህ የሆነ ሰፊ ዓለም እንዳለ እዛች ስሞል ታውን ላይ ሆኜ ሮል ሞዴሎቼን እንደዚህ ነው መሆን የምፈልገው ምናምን የሚለውን ያገኘሁት መጽሐፍት ውስጥ ነው። እና ስታነብ ደግሞ
ያና ማስታወሻን ሳነብ ይመስለኛል እኔ አሁን ልጅ ሆኜ ነው ያነበብኩት መጀመሪያ ሳነበው በጣም ያንግ ነበርኩና ዲያሪ የሚባል ነገር እንዳል በጣም ብርቅ ነው ለዛ አካባቢ ደግሞ በጣም ለግዘሪ የሆነ ነገር ነውና ግን እኔ ለትምህርት የተገዛልኝን ከእናቴ ጋር ያጋጨኝ ነው በርግጥ ለትምህርት የተገዛልኝን ደብተር ነው መጀመሪያ መጻፍ ያረኩት የዲያሪ ወይም የቀን ውሎዬን ምናምን መጻፍ የጀመርኩት ማለት ነው እኛ አካባቢ እንደ ቅንጦት እንደ ቅብጠት ምናምን ነው የሚታየው እንደውም እኔ እናቴ እንዳታይብኝ ከቤት ትምህርት ቤት ሲሄድ ይዤ ነው የሚሄደው መለስ ይዤ ነው የምመጣው በቃ ከቤት ስወጣ በቦርሳዬ ውስጥ ይዣት ነው የምንቀሳቀሰው እንዳታገኘው ምናምን ብዬ ማለት ነው ግን ምጽፈው ነገር ሳይሆን መጻፌ በራሱ ፕሮብሌማቲክ ሊሆን ስለሚችል ማለት ነውና ከዛ ነው የጀመርኩት ግጥም ምናምን ልጅ ሆኜ ይጽፍ ነበር አሁን ግጥም አልጽፍም አነባለሁ ግን ከዛ ይመስለኛል ሰልፍ ላይ ዜና ምናምን የጻፍኩ አቀርብ ነበረ ትምህርት ቤት ውስጥ እንደዛ በዛ ነውና ከጓደኞቼ ጋር አነባለሁ እጽፋለሁ የጻፍነው እናነባለን እንደዛ ነው የተጀመረው ስንት አመት ይሆናል የዲያሪው ነው ስትጽፊ ስንት ያክልቶኛል እንደ ዲያሪ ነው ወይስ እንደ ጽሁፎች ነገር ናቸው ዲያሪ ነው መጀመሪያ የጻፍኩት ማስታወሰው ስድስተኛ ክፍል ሆኜ ነው ቢያገኙት ራሱ እኮ ምንም አይኖረውም አሁን 6ኛ ክፍል ተማሪ አይ ቲንክ በየቀኑ አንድ አይነት ነገር ነው በብዛት የምናደርገው አምታስታውሹ ነገር አለ ለየት ያለ የጻፍሹ አይ ለትምህርት የተገዛልኝ ደብተር ስለሆነ ጎበዝ ተማሪ ነኝ ግን ይህ ችግር አሁንም ልጄ ላይ ራሱ ይታያልና ኖት መጻፍ ግን አልወድም በእኛ ጊዜ ደግሞ ኖት እንዴት ነው የሚጻፈው አሁን ለምሳሌ ቅዳሜ ምናምን እንጠራና እዚህኛው ክፍል ተጽፎ ኔክስት ክፍል ሄደሽ ትጽፊያለሽ ከዛ ኔክስት ክፍል ሄደሽ ትጽፊያለሽ በጣም ረጅም ነው በጣም ነው የሚያደክመው በጣም ነው የሚያሰለቸው አባቴ ደግሞ ምን አፕሪሺየት ያደርጋል ራሳችን ኖት እንድናወጣ ከመጻፍ ላይ ምናምን ሾርት ኖት በቃ ዝም ብሎ መጻፍ ላይ ተጻፈውን ሁሉ አትገልብጡ ሾርት አድርጋችሁ በራሳችሁ መንገድ ጻፉት አስተማሪ ለምን ካላችሁ አባቴ ነው ያለው በሉ ይለን ነበርና እሷን ተጠቅሜ ይመስለኛል ብዙ ኖት መጻፊያ ደብተሮችን የግጥም አድርጊያቸው ነበረ ከህይወትም ነው ሾርት ኖት አውጥታ ደብተር አጨረሽም ነበር መጨረሻ ላይ ደብተር ማርክ ምናምን ስናጠናም ደብተር አናጠናም ብዙ ጊዜ መጻፍ ነው የምናጠናው ከዛ ሾርት ኖት መጻፊያ ወረቀቶች አሉ ወረቀት ደብተር እስክሪብቶ አስተማሪ ቤት ያው ችግር አይደለም በርግጥ ስናጠናም አባቴም የኛን ሃንድ ራይቲንግ ምናምን መታገል አይፈልግም ቼክ ማድረግም ከፈለገ መጻፋችሁን አምጡ ነው የሚለው ስለዚህ ሸውጃቸው ነበር ትንሽ ጊዜ እስኪነቃብኝ አይዘ ዲያሪ ያልሽን ማለት ነው ላይክ ሞከረናል አልሞከርሽም ለዛ ነው ትዝ ያለኝ ከኔ ስንተኛ ክፍል ሆኜ እንደሆነ አላስታውስም ግን ለመጻፍ ሞከርኩና ማለት ነው ምንም አዲስ ነገር አልጽፍም ምን አረጋለሁ በቃ ተማሪ ሆነ አሁን ሲሆን እንደው ስለ ስሜቶቻችንን ቢያንስ እንጽፋለን ይሆነ አይጠፋም የሆነ ፊልም እናደርገው ነገርና የዛን ሰዓት ግን በቃ ደሞ የሚመስለን ነገር አለ ዲያሪ ሲባል በቃ የቀን ውሎን ምንም እንትን አታረግም አትቀንሽም ስለ ፊሊንግ አልነበረም እናቀው በቃ ይሄ እንደ ሰው የምታሳልፈው አለ ጠዋት ተነሳው በላው ትምህርት ቤት ሄድኩ መጣው እና ምን ሪም ዳረኩ ልንገርሽ ላይክ አንድ 3-4 ቀን ጻፍኩኝ እንደዚህ ዲያሪ ምናምንና ማለት ነው ከዛ ላይ ቁጭ እየተመለሽ አነበብኳቸው ተመሳሳይ ናቸው ከዛስ የአራተኛውን ቀን እንደ ትናንት ነው ብዬ ናይስ ከይናይ አርት ግን ጽሁፍ በጣም ያክማል አይደል በጣም እኔ ሁሉን ነገር ነው ጽፈው ደስ ይለኛል ለራስ እና አንዳንዴ የተሰሙን ነገሮች ራሱ ጽፈን አልፈናቸው በኋላ ስናየው በስማም እንዲህ ተሰምቶኝ አልፏል አይነት እንትን አለውና ምን ያህል አታስችልሽ ከጸሐፊነቱም በተጨማሪ እንደ ራስሽ ለብቻሽ አዎ ልክ ነሽ እንደ ቴራፒ ነው አንዳንዶቹን ተመልሼ ማንበብ አልፈልግም አሁንም መጽፋቸውን የሆነ ነገር ሲሰማው የሆነ ነገር ሂት ሲያደርገው የሚጽፈው ነገር ሰው በጣም ያምራልም ጄኒዩን ስለሚሆን ቀይም ኢሞሽኑ ምናምን ስለሆነ አማርኛው ባያምር እንኳን ሪሌት ታደርጊያለሽ ከጻፈው ነገር ጋር ምናምን አንዳንድ ስሜቶቼ ማስታወስ ስለማልፈልግ ተመልሼ ላነባቸው አልፈልግም ምን ያውን አንዳንዱ አሁን ልጆኝ የጻፍኳቸውን ባገኛቸው በጣም ደስ ይለኛል እንዴት ነበረ ምጽፈው ምናምን የሚለውን ነገር ለማወቅ ግን
ኪፕ አላደረግኳቸውም። ያው በመደባበቅ ሂደት ውስጥ ጠፍተውብኛል ና ግን ተመልሶ ማንበብ ሳይሆን ዝም ብሎ በየቀኑ አዲስ መጽሐፍ ነው እኔ የምወደው። ለምሳሌ ጆርናል ማድረግ ደስ የሚል ነገር አለው። ኢምፖርታንት ከመሰለኝ ምናምን ድንገት የሆነ ቀን ደግሞ ድንገት ደግሞ ተነስተሽ የጻፍሽውን ታነቢያለሽ እና እኔ እንደዚህ ጎበዝ ነኝ እንዴት ያለሽ በጣም ፖኤቲክ የሆኑ ላይኖች ምናምን ታገኛለሽ ከራስሽ ጽሁፍ ላይ ወይ ሰው ሲያደንቃቸው ፖስት አርገሹ ምናምን ራንደም ነገር ነው ብለሽ አንቺ ተራ ነገር ነው ብለሽ ያሰብሽውን ነገር ሰዎች ዋው በቃ ያምራል ሲሉ ኦኬ እያልሽ ትሄጃለሽ። ከዛ በዘለለ ፐብሊሽድ የሆነ ምናምን ጽሁፍ ስለሌለኝ እኔ ያው ለጊዜው ይመጣል ስክሪፕት ምናምን ጽሁፎች ላይ ግን እኔ ብዙ ጊዜ ላይ ከምታዘበው ነገር ልንገራችሁ። ላይክ ጽሁፍ ለራስ ይመስለኛል አይደል? ላይክ የሚበላሸውም ላይክ ለሰው ብለሽ ስትጽፊ ይመስለኛል እና በጣም ቆንጆ ጽሁፎች ለራስ የሚጻፉ ጽሁፎች ናቸውና እንደውም ሰሞኑን አለማየሁ ገላጋይ መሰለኝ ብቻ ጽሁፎቹ አጫጭር ናቸውና ያለቀውም አይመስሉም አይነት አስተያየት ሰጡት ማለት ነው። እሱ ከልቡ ነው የሚጽፋቸው፣ ደስ ይላሉ ጽሁፎቹ። የሆነ እኔም በመጽሐፍ እንዴት ነው ኮሜዲ ሲባል አሁን መጽሐፍ ማስታቅ ከባድ ነው። የእሱን ጽሁፍ አንብቦ መሳቅ ይቻላል፣ የሆነ እንትን ያደርጋል። ዘምናለ አሁን ሰው አጭር ስለሆነ አላለቀም ይባላል። አለሳናቸው ይኔ ጽሁፍ ያለበርና እንዳልከው ለራስ ትርጉም ሲሰጥ ለሁሉም ሰው ይሰጣል። ግን ለሽያጭ ወይ ለሆነ ነገር ተብሎ ሲሆን ስሜት አይኖርም ነገር። ከጽሁፍ ባለ ከዩኒቨርሲቲ ጨርሰሽ ከወጣሽ በኋላ አይ ቲንክ ላይክ ድሬዳዋ ተመረቀሽ ስትወጪ በጣም ትልቅ አኮምፕሊሽ ያረግሽ ይመስለኛል ስሜቱ። ብዙ ስትራግሎች፣ ከዛ ላ ብዙ መስዋዕትነት፣ ከዛ ላ ብቻሽን ደግሞ አይደለም ከልጅ ጋር የተመረቅሽ እና ሀወዝ ተስኪ ስለዛ ነገር እኔ እንጃ ቢግ ዲል አልነበረም። አይ ቲንክ ማለት አሁን ነው እንዳልኳቸው አሁን ቁጭ ብዬ ማሰቢያ ጊዜ ምናምን አልነበረም። በጣም እኮ ማሰብ በጣም እንትን ነው ባይዘው ለግዘሪ ነው የማሰቢያ ጊዜ ማግኘት ምናምን መቻል ፋታ አትሰጥህም ህይወት። ጉብዝናህንም ስንፍናህንም ኖቲስ ለማድረግ ሰልፍ ሪፍሌክሽን እንዲኖር አልፈቀደልኝም። ምን ያውን የነበርኩበት ህይወት የዛኔ አሁን ጎበዝ ልሁን ማለት አሁን ጀግና ጎበዝ ምናምን ሰው ሲለኝ እኔ ለራሴ ይገረማለሁ፣ እደነቃለሁ። አሁን ላይ ያው ጎበዝ ነኝ እላለሁ፣ ግን በሰዓቱ ምንም ዝም ብዬ እየኖርኩኝ ነበር። እኔ ሃርድሺፑ ብዙም እንትን አላረገኝ። ይሄ ማለት አልተሰማኝም። በቃ ጉብዝና ጎበዝ ነኝ ጀግና ነኝ ዋው ምናምን ብዬ ለራሴ ክሬዲት አልሰጠሁትም። ግዴታዬ እንደሆነ ትምህርት መጨረስ እንዳለብኝ ስላሰብኩኝ ተመረቅኩ። በቃ ዘኔት በቃ ተመረቅኩኝ። ምንም መጨረሻ አመት ላይ በጣም ከብዶኝ ነበረ ከሻሎም ጋር በቃ ፋይናል ፕሮጀክት የሚጠናቀቅበት ከጓደኞቼ ጋር 10 መገናኘት ያለብን ዲስከስ ማድረግ ያለብን ፕሬዘንት ማድረግ ያለብን ወቅት ነበረ። 4 አመት ምናምን ሲሆናቸው ደግሞ ልጆች በጣም እንትን ይላሉ፣ በጣም ኒዲ ይሆናሉ፣ ያስቸግራሉ። በቃ ታለቃቅስ ነበረ። የዛኔ ነው ወደ ቤተሰቦቼ መጀመሪያ የወሰድኳት ሻሎምን። 4 አመት ሞልቷት ዋው መጀመሪያ በቃ አሁን ልመረቅ ስለሆነ ውጤቴ እንዳይበላሽብኝ በመጨረሻ አመት ሲሪየስሊ ነበር ትምህርትን ወስደው እንዳሁን እንትን አይደለም። እና በቃ ያዙልኝ እቺን አመት አልኳቸው። ሶ ፍሪ ሆኜ ከሷ የመጨረሻውን አመት በደንብ ሰርቼ ምናምን ተመረቅኩ። ከዛ በቃ ቀጣይ ደግሞ ህይወት ደግሞ ሁሌ እንትን አለ የሆነ አለፍኩ ስትል ሌላ ስቴፕ አለ መማር፣ ከዛ ስራ መፈለግ፣ ከዛ ስቴብል ህይወት ቢልድ ማድረግ እያለ ይቀጥላል ፕሮሰሱና አሁን ነው ፋይናሊ እኔ ጋር ካመጣዋት በኋላ ምናምን ነው ብዙ ነገሮችን ሪያላይዝ ማድረግ ምናምን የጀመርኩት እንጂ እስከ ዛሬ ድረስ በቃ የሆነ የጥድፊያ ህይወት ሁሌም ለጓደኞቼ ይላቸዋለሁ። እኔ እንዲህ ፊልም ምናምን ስታዩ ፎርዋርድ አድርጋችሁ ታውቃላችሁ? እንደዛ ይመስለኛል ህይወት 16 ላይ ተደርጎ የድሮ ቪዲዮ ማለት እንደዛ ሩጥ ብዬ እዚህ ላይ የደረስኩ 31 አመት ላይ የደረስኩ ይመስለኛል። ከ19 አመት ጀምሮ በመሀል ያለው በጣም በፍጥነት ነው የሄደው ብዬ ነው ማስበውና ግራጁዌት አደረግኩ። ልጄን እነሱ ጋር አድርጌ ወደ አዲስ አበባ መጣው። በጣም ብዙ ጊዜ ነው ባክ ኤንድ ፎርዝ የወሰድኩባቸው የመለስኩላቸው።
በቃ አሁን ማሳደግ እችላለሁ ምናምን ብዬ አስቤ ያመጣዋት አንዴ ስራ ምናምን አዲስ አበባ መጥቼ ፈልጌ የሆነ ስራ ከገባው በኋላ ከዛ እንደሚከብደኝ ሳቅ ድጋሚ መለስኩላቸው። ፋይናሊ ያው ላስት ይር መጣች። እንዳልሽው ነው ወይዘዌ ላይክ ተመርቆ ሰው ሲወጣ ላይክ ዩኒቨርሲቲ ጨርሶ ትምህርት ጨርሶ ሲወጣ በጣም ታፍ ኢንቫይሮንመንት በጣም አይደለም ልጅ ይሰሽ ይቀርና it's በጣም ከባድ እና ስቴቢሊቲውን መፈለጉ ምናምን በጣም በጣም ይከብዳል። ቶሎ ደግሞ የምንፈልጋቸው ብዙ ነገሮች አሉ። ከዛ ያ ትምህርት ማለቁ ብዙ ነገር የሚያስተካክል የሚመስሉን ማአት ነገሮች አሉና ሌላ እንትን ነው ደግሞ ሁሉም እኔ አሁን ሁሉም ሁሉ የሚለው ሰው ሲመረቅ ሳይ በቃ አሁን ገና አዲስ ደግሞ ሌላ እንትን ነው የሚለምደው በቃ ያስጨንቀኛል በጣም ከባድ። ከዛ ደግሞ ላይክ እኛ ስንመረቅ ተመረን ስንጨርስ ስንመረቅ ምናምን የነበረን ስለ ትምህርት የነበረንና ጨርሰን ስንወጣ በጣም ይለያያልና ስለ ተማርሽ ኮምፒውተር ሳይንስ ራሱ ሺፍት እንዴት አደረግሽ? ያኛው አይደል ከእንትኗ ጋር ይለያያል አይ ቲንክ ያው ኢንጂነሪንግ ነው የደረሰኝ እንደማንኛውም ኢትዮጵያዊ ከኢንጂነሪንግ ግን መርጬ በቃ ድሮይንግ የሌለበት ብዬ ነው ኤሌክትሪካል ኢንጂነሪንግ ነው የመረጥኩት። ሂሳብ ምናምን ጎበዝ ስለሆንኩም በቃ አብሮ ከኔ ጋር ይሄዳል ብዬ እና እስከ ሰርዲር በደንብ ኢንጆይ አድርጌው ነው የተማርኩት እውነት ለመናገር ኤሌክትሪካል ኢንጂነሪንግን። ከዛ ግን ድሬዳዋ ዩኒቨርሲቲ ስገባ ያው ከልጅ ጋር ስለሆነ ግዴታ በኤክስቴንሽን መማር አለብኝ። ሶ ኤክስቴንሽን ከሰኞ እስከ አርብ ማታ ማታ ነው ትምህርቱ ከ11 ሰዓት 10 ሰዓት ሊሆን ይችላል ብቻ ኤክስቴንሽን ሬጉላር ያልሆነ የሆነ ታይም ያለው ታውቃላችሁ አይደል ኤክስቴንሽን እና በኤክስቴንሽን መማር ነበረብኝ። ሶ ሺፍት ሳደርግ በኔ ዲፓርትመንት አልነበረውም ግቢው በዛ ሰዓት 2008 ላይ ማለት ነው ስላልነበራቸው በኔ ዲፓርትመንት በኔ ባች ኤሌክትሪካል ኢንጂነሪንግ ስላልነበረው ተመልሼ ወደ ሀዋሳ ዩኒቨርሲቲ ቀጥለዋለሁ ብዬ ስላሰብኩኝ እስከዛ ድረስ ካልተማርኩ በቃ እጨልላለሁ ብዬ ስለማስብ እንደ መቆያ ነው የተመዘገብኩት ነበረ ኮምፒውተር ሳይንስ። ግን በደንብ እንደውም ይሄን ነበር እንዴ የምፈልገው ለካ የሚያስብል በጣም ወደው ሞር ሆኖ ነው ያገኘሁት። መጀመሪያ ኮምፒውተር ሳይንስ የሰነፍ ምናምን ነበር የሚመስለኝ እኔ ያው ግቢ ያላችሁ ሲደለደል ታውቃላችሁ በነጥብ ምናምን ነው የሚሰጠውና ኮምፒውተር ሳይንስ ምናምን ብቻ እዛ ጋር የሚመደቡ ሰዎች ምናምን ከዛ ተነስቼ ኤጭኤን የሰነፍ ዲፓርትመንት ምናምን ነበር ምለው። ግን ስገባበት እንደው የባሰው ቻሌንጂንግ ሆኖ ነው ያገኘሁት። እንደዛ ነው ሺፍት ያደረግኩት። እስከዛው ብዬ ነበረ ግን ጨረስኩት ስለወደድኩት። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመሆን በየሳምንቱ እሁድ ከ8 እስከ 9 ሰዓት አብራችሁ የሚቆየው ፕሮግራም ነው። ስለ ጸሐፊነቱ አውርተናል በደንብ። እስኪ አንድ ጽሁፍ ታንበብልንና እሺ ከሌላ ሰው ስራ ላንብብላችሁ። እኔ ሁልጊዜም በቃ የኔ ማይ ኦል ታይም ፌቨሪት ገጣሚ ሀብታሙ አደራ ነው። ገና ወጣት ልጅ ነው፣ ኩያችን ነው። እንዲህ ያለ የሚል መጽሐፍ አለው እና የግጥም መድብል የእሱን ግጥሞች ነው ብዙ ጊዜ የማጋራው በቲክቶክም። ስለዚህ ከሱ ላይ ላንብብላችሁ አጠር ያለች ግጥም። የሻሎም ጓደኛ ነው ወዳጅ ናቸው ከልጃከ ሻሎም ቀላል ስለሆኑ የሀብትሽ ግጥሞች ለህጻናትም በደንብ ስለሚገቡ ነው። በቃሌ ማቀውል በል እንዴ 2 ግጥሞቹን ኢንተርፕሬት አርገናቸዋል ሎጋ ሚዲያ ውስጥ ወደ ቪዲዮ ቀይረናቸዋል። በእውነት በይ? አዎ ቪዲዮ ቡክ የሚል ፕሮጀክት አለን እኔና ጓደኛዬ ጀመር ነው ግን አልቀጠልንበትም። እዛ ላይ ግን የሀብትሽን 2 ግጥሞች ተከታታይነት ያላቸውን ሰርተናቸዋል። ወደ ቪዲዮ ማለት በእንትን ነው የተቀየረው ላይክ ስቶሪውን ነው? ኢንተርፕሪቴሽን ስቶሪውን በቃ ህይወት መስጠት። ግጥሙ ናሬት ይደረጋል ግን የምናሳየው ምስል ደግሞ የኛ ኢንተርፕሪቴሽን ይሆናል ማለት ነው። እሺ እንግዲህ ይህንን ግጥም ላንበብ ፊት ለፊት ያገኘሁትን። ልክ እንደሚያሳቅቅ ሄደው ሲመለሱ በመጡበት በኩል ደግሞም እንደሚከብድ የወጡትን ዳገት ሲያዩት ወደ ቁልቁል። አሁን
መርሳትም ይጨንቃል ካለ መርሳት እኩል መሪው ትዝታዋ በእኔ ላይ አድሞ ሳይታክት ለግሞ ደሜን እየሳበ ለዘመናት ከርሞ ሲጠግብ ለቀቀኝ ሲቆይ ግን ጨነቀኝ እስከነ ኮተቱ መልሶ ናፈቀኝ ምን መከራ ቢያይል ቢደጋገም መቅሰፍት ስቃይ ነው የሚሻል ከግራ አጋቢ ረፍት ደግሞ መርሳት ማለት በሌላ ሀሳብ ውስጥ የተጠመዱለት የኔ ግን ወዲህ ነው መርሳት ረሳዋት ይኸው ውስጥ የጭራ ለብኝ ስለምን ላስብ ነው ይላል። ከ5 አመት በፊት ሼር ያደረኩት ነው። ተቀይሮ ሊሆን ይችላል አሁን ላይ አንዳንድ ቃላት ግን ቀላል ነው ያልሽው ቀላል አይደለም ግጥሙ እንትን ለማለት ደጋግመሽ መስማት ይጠይቃል። ግን በጣም ያበደ ግጥም ነው። እሺ ከዛ ወደ ቲክቶክ መጣሽ። ምን ነበር የመጀመሪያ ቀን ካሜራሽን ስታነሺ ምን ነበር ፕላንሽ? ከቲክቶክ ምንም ፕላን አልነበረኝም። ያው የኮቪድ ጊዜ ምናምን ነው ቲክቶክ በእርግጥ የከፈትኩት። ይሄው አካውንት ነው ገና እንደመጣ ቲክቶክ እንደ ማንኛውም የሶሻል ሚዲያ ተጠቃሚ መሞከር ስለፈለግኩኝ ከፈትኩት። ግን ለረጅም ጊዜ ኮንሱመር ብቻ ሆኜ የሰዎችን ኮንተንት ኮንሱም አረጋለሁ እንጂ እኔ አልሰራም ነበረ። ረጅም ጊዜ ከሰራውም ዝም ብሎ ምንም ትርጉም የሌለው ዝም ራንደም ቪዲዮዎችን ነበር ማጋራው። ያው አግሬሲቭሊ ምናምን በደንብ ዲጂታል ፕሬዘንስ ቲክቶክ ላይ የኖረኝ የዛሬ አንድ አመት ሆኖታል። የዛሬ 1 አመት አልኩ። ያው ሻሎምን ላመጣት አስብ እጂ ላይ ያሉ ቱሎችን መጠቀም አለብኝ። እስከ ዛሬ ድረስ ጥሩ ቤተሰብና ምናምን የሆኑ ሰዎችን በፌስቡክ ቆይታዬ ብዙ ቤተሰብ የሆኑ ሰዎችን አፍርቼበታለሁ ና እነሱን ፎሎወሮቼን ወደ ቲክቶክ ይዤ መሄድ እችላለሁ። እነሱ ሰፖርት ካደረጉኝ ደግሞ እያደገ ይሄዳል ብዬ አስቤ አግሬሲቭሊ በደንብ በቃ ዜላ ላመጣ ነው እና ጆርኒን አጋራችኋለሁ ሶ ፎሎ አድርጉኝ ብዬ የጀመርኩት 1 አመት ሆኖታል እንደዛ ከጀመርኩኝ። ሶ ቲክቶክ ላይ ስትመጪ በቃ እነዚህ አሁን ከአሁኑ 1 አመት ጀምሮ በቃ በጣም ጠቀመኝ የምትዩ ከዛ ደግሞ ቲክቶክ ነገሩ የሚያስፈልሽ ነገርስ ምንድን ነው? ያ የጠቀመኝ በጣም ብዙ ኤክስፖዠሮችን አግኝቼበታለሁ። ጥሩ ኮኔክሽኖች ዛሬ ወዲያው ምናምን እንትን እንዲያፈራ መጠበቅ የለ። እኔ እንዳልኳቸው የብርቱካን ሀገር ልጅ ነኝና የብርቱካን ዛፍ ለማፍራት ምን ያህል ጊዜ እንደሚፈጅበት ታውቃላችሁ። እና ደግሞ በ84 የተተከለ ብርቱካን አሁን ድረስ አለ። ደግሞ እንደዚህ አሁን ማለት ረጅም ጊዜ የሚወስዱ ጆርኒዎች አሉ አንዳንድ ጊዜ እና አሁን የኔ የቲክቶክ ጆርኒ እንደዛ ነው። ቶሎ እንትን ፌም ምናምን አይደለም የምፈልገው። እኔ የምፈልገው ዝና ማግኘት መታወቅ ምናምን ሳይሆን የኔን ስኪሎች ተጠቅሜ ስራ ሰርቼ ፕሮዳክቲቭ የሆነ ገንዘብ ማግኘት፣ የምሰራቸው ኮንተንቶች ደግሞ በተቻለ መጠን ለሰዎች ጥሩ ነገርን ብራይት ፊውቸርን እና ተስፋን የሚሰጡ እንዲሆኑ ሞክራለሁ። ዝም ብሎ አልባሌ ሩመሮችና ምናምን ላይ አልሳተፍም። ሶ ጠቀመኝ ብዬ ማስበው ያንን በደንብ ለይቼ በፌስቡክ ጆርኒ የሚባል ማይባል አውቄ ኦሬዲ ዛ ተሳስቼ ጨርሼ ነው የመጣሁት እዚህ ጋር እና ስለዚህ ሜቢ የኔ መንገድ በጣም ቦሪንግ ምናምን ሊሆን ይችላል ለሰዎች። ከዛ ግን የምር ሪሌት የሚያደርጉ የምር ደግሞ የሚያውቁ ሰዎች ናቸው አፕሮች የሚያደርጉኝ። በጣም ቁጥሩ ትንሽ ነው ፎሎወሪ ሲታይ፣ ግን ደግሞ ማገኛቸው ጥቅሞች ያገኘዋቸው እስከ ዛሬም ሰርቫይቭ ያደረኩት ከሶሻል ሚዲያ ከማገኛቸው ስራዎች በጣም ጥሩ ደግሞ ወደፊት ሊከፍሉ የሚችሉ ፔኦፍ የሚያደርጉ ኮኔክሽኖችን ሰዎችን ትልልቅ በቃ የት አገኛቸዋለሁ የሚባሉ ሰዎችን ሶሻል ሚዲያ ቅርብ አድርጎልናል። አሁን እሱ ጠቅሞኛል። ቲክቶክ በጣም ብዙ ፓወርፉል የሆኑ ነው ድምጼን ማሰማት ቢኖርብኝ ድምጼን ሊያሰሙልኝ የሚችሉ የሆነ ስራ ብሰራ ሰፖርት ሊያደርጉኝ ያንን ሊያስተዋውቁልኝ ፕሮሞት ሊያደርጉልኝ የሚችሉ እንዲሁም ደግሞ አለንልሽ በቃ አይዞሽ ከጎንሽ ነን ብለው በገንዘብም በእውቀትም በጉልበትም ሰፖርት የሚያደርጉኝ ግን ቤተሰቦች አፍርቼበታለሁ ብዬ ነው ማስበው። እኔ ጽዮን ግን አንድ ጥያቄ ልጠይቅሽ። አይናፋር ነች አይደል? ከቲክቶክ ጋር ከማይድ ባህሪ ነው። በጣም አይናፋር አይደለም፣ ካሜራ ሻይ ነኝ። ከካሜራ ሻይ ነኝ እንደሆንኩ በጣም ብዙ ጊዜ ይነገረኛል። ካሜራ ፊት ግን
ከጓደኞቼ ጋር ቡና እየጠጣው ሻይ እየጠጣው ምናምን ሳወራ ደግሞ ሌላ ሰው ነኝ። አንድ ራንደም ጥያቄ ሁለታችሁንም ልጠይቃችሁ እስኪ። የትኛው ጠንካራ ነው የከተማ ልጅ ወይስ የክፍለ ሀገር ልጅ? የተፈተነው ነው ጠንካራው። የትኛው ካንቺን ጀምር መልሽ አንቺ ኪድ ካንቺን ጀምር ገጠር ልጅ ሆይ አልኮኒ ፈተና ያገኘው ሰው የትም ቦታ ይሁን ብቻ ይጠነክራል። በቃ እንደ አስተዳከተ ክፍለ ሀገርም ሆኖ ቀጸደ አስተዳደግ ካለው ችግር ካላወቀ አይጠነክርም። እዚህም ሆኖ እንደዛው ነው ይመስለኛል። እኔም ማስበው ያው ከተማ ወይም ገጠር መወለድ ሳይሆን በቃ ያደግንበት መንገድ የምንኖርበት ማህበረሰብ እኛን የሚወስንን እሱ ነው ብዬ ነው ማስበው። ያደግንበት አካባቢ ኢንቫይሮንመንታችን ላይ ያሉት ሰዎች እኛ ላይ ደግሞ ኢምፓክት ያላቸው ሪሊ ኢምፓክት ያላቸው እናት አባት፣ እነሱ ጠንካራ ከሆኑ እኛ ጠንካራ ማንሆንበት ምክንያት የለም። ችግራችን ይለያያል እንጂ ፌስ እናደርጋለን። ገጠርም ያለ ሰው ከተማም ያለ ሰው የተለያየ ቻሌንጅ ፌስ ያደርጋል። አሁን ደግሞ ተቀራርበናል። አይ ቲንክ አሁን ላይ ብዙ ልዩነት የለውም ህይወታችን ምናምን። ሶ ኢት ዲፔንድስ አስተዳደጉ ያ ሰውዬ ለነገሮች በተፈጥሮ እንዴት ነው ሪያክት የሚያደርገው የሚለው ነገር ጥንካሬውንም እኛ እንትንም አይደለንም አክቹሊ ደረጃ መዳቢም አይደለንም። የከተማ ልጅ ነው የገጠር ልጅ ነው ማለት አንችልም። እንደየሰው ይለያያል። ኢት ዲፔንድ አንድ አይነት ኢንቫይሮንመንት ላይ አድገንም ነገሮችን የመቀበል አቅማችን ይለያያል። እንደየቤተሰቡ ይለያያል። እኔ ግን የታዘብኩትን ነገር ልንገራችሁ። ምናልባት ላይ ያስማማችሁ ይችላል። ግን በአብዛኛው የከተማ ልጅ የልጅነት ጊዜው ቀለል ይላል። ከብዙ ነገር ተደብቆ ያድግና ከፍ ካለ በኋላ የሆነ ታይም ላይ በጣም ከባድ ጊዜ ያሳልፋል። የክፍለ ሀገር ልጅ ደግሞ በልጅነት ጊዜው ላይ በጣም ከባድ ጊዜ ያሳልፉ ቻሌንጆቹን እዛው ትንሽ እያለ አውቆት ለምዶት ከፍ ካለ በኋላ ህይወት ይቀሏል ብዬ አስባለሁ። እንደየሰው ይለያያል። የኔ እይታ ግን ይሄ ነው ማለት ከፍ ካለ በኋላም ላይክ የክፍለ ሀገር ልጅ ካያችሁ ሲያገባ እንዴት ነው ምንድነው ጥሎሽ የሚባለው ምንድነው ላይክ ከሴቷ ቤተሰብ ከወንዱ ቤተሰብ አጋጭተው ሰጥተውት ህይወት እንዲመሰረት ይደረጋል። ያ በጣም ህይወት ያቀላል ብዬ አስባለሁ። እኛ ጋር ደግሞ እንማራለን ላይክ የከተማ ልጅ ይማራል ከዛ ላስ ተምረሽ ስትወጪ ሜዳ ላይ ነው ትወርቂው። የሆነ ዘመድ ከሌለሽ እንትን ከሌለሽ ምናምን ከባድ እንደምታረግም አታውቅም እንጂ ይመስለኛል። ግን እሷ እንዳለችው ዌር ነው ደረጃ መዳቢ ይመስላል እንደተናገሩ። የእናንተንም እስኪ ሀሳብ አድማጮቻችን በ85 ቲቲ ያስቀደማችሁ አስቀምጡልኝ። ሰዓታችን የሮጠ ነው። ሰዓታችን ማንሳት የምንፈልጋቸው ርዕሶች ነበሩ። መጽሐፍ እንጠብቅ በጣም ቆንጆ በጣም ብዬ አስባለሁ። ቅርብ ጊዜ 1 አመት ይሁን 2 አመት 5 አመት አይታወቅም፣ ግን ይሆናል ብዬ አስባለሁ። ምን አይነት መጽሐፍ ነው የሚሆነው? ቴንኪዩ። እንዴት ልጠይቃት ብዬ ነበረ። ምን አይነት መጽሐፍ አልወሰንኩም። እሱንም እውነት ለመናገር ኦልሬዲ ጽሁፎች አሉ እጅሽ ላይ? አዎ አልወሰንኩም ምን አይነት እንደሚሆን፣ ግን ሪቪል አደርጋለሁ ሰዓት ሲደርስ። ሌላ አንድ እንደ እንትን ላይክ ሶሻል ሚዲያ ፕሬዘንስን ስናይ በቃ በጣም ጥሩ ጎኖች አሉት። አሁንም ቻሌንጆች ላይም ነሽ በደንብ ፎሎ እያደረጋችሁ የምትፈልገውን ነገር ዩቲዩባችን ላይም ሼር እናደርገዋለን የምትፈልጊያቸውን ፎሎ እንዲደረጉ እና ያው ብዙ ሰዎች የሆነ ታሪክ ይዘው ነው የሚመጡት ማለት ቱ ቢ ሲን አይነት ፊሊንግ ማለት ነው። እና የሆነ ጊዜ ያንቺ እንትን ላይ ምን አየሁኝ እኔ ተአሳዛኝ ታሪኮችን አይደለሁም በጣም ብዙ ያደረኳቸው ነገሮች አሉ። ሰው በዛ ነው ብራንዲንግ መስራት የምትፈልገው የሚባል ነገር እና ስለሱ ትንሽ ብናወራ ደስ ይለናል። ያው ብዙ ጊዜ ሰው ሲያይ እኛ ሲንግል ማም ወይም ሴት ኢን ጀነራል ሲያዩ የሆነ ከማዘን ምናምን ይጀምራሉ። እኔ በጣም የሚያስጠላኝ ስሜት ሰው ሲያዝንልኝ ያለው ስሜት ይደብረኛል። ስለምችል እና ስለ በቃ ለዛ ቦታ ፊት ስለማድረግ ነው የሆነ ፖዚሽን የሆነ ስራ እንዲሰጠኝ የምፈልገው ስለምችል ብቻ መሆን አለበት ብዬ ማመን ነው። ፕሪቪሌጆች ይኖራሉ ምናምን ያላቸው ሰዎች አሉ ምናምን። እኔ ከፕሪቪሌጅ የተነሳው ሰው አይደለሁም። የራሴ የሆነ ሊኖረኝ ይችላል ፕሪቪሌጅስ፣ ግን ሁልጊዜም በሀርድ ወርክ ምናምን ማምን ሰው ነኝ።
ማልችለው ነገር ላይ ደግሞ እጅ ማስገባትም አልወድ ሰው ነኝ። ስለዚህ አሁን ሶሻል ሚዲያ ላይ ለምሰራቸው ስራዎችና እንስራ እያልኩ ለምጠይቃቸው ጥያቄዎች በቂ ችሎታና ስኪል፣ ዝግጅት፣ እውቀት ወይም ደግሞ ተነሳሽነት አለኝ ብዬ አምናለሁ። ራሴን የማሳደግ የማስተማር ፍላጎት ስላለኝ የትኛውም ሶሻል ሚዲያ ላይ አሁን እኔ ልስራቸው እያልኩ ፕሮሞት ማድረጋቸውን ስራዎች ለመስራት ከማንም የማላንስ ካንዲዴት ነኝ ብዬ አምናለሁ። ስለዚህ ስለ ጽዮን ሲወራ ሲንግል ማም ስለሆነች ሰፖርት እናርጋት ኢዘ ጉድ ቲንግ መጥፎ ነገር ሆኖ አይደለም። ግን እኔ ያ ብቻ አይደለሁም። ላይክ ሲንግል ማም ብቻ አይደለሁም። በችግር ውስጥ ማልፍ እናት ብቻ አይደለሁም። አይ ሃቭ ስኪልስ ተምሬያለሁ። ችግሮቼን ደግሞ እንዴት አድርጌ ኦቨርከም እያደረግኳቸው እንዳለው እያጋራዋችሁ ነው። ሰው እንደ ማንኛውም ሙሉ ሰው መታየት እንደ ሰው ነው መታየት የምፈልገው እንጂ እንደ አንድ ብቻ ልጇ እንደምታሳድግና አይደለም። ለዛም ነው መሰራቸውን ማቃቸውን እንችላቸውን እኔ ይሄ ነኝ እያልኩ ራሴን የምሸጠው የጊዜው። ከዛ ደግሞ በጣም ብዙ ሙያ ነው ያላት። እንደውም ማለት ማንኛውም ሰው ቀጥ ብሎ ራሱ ቢመጣ ሊኖረው የማይችላቸው አይነት ስኪሎችን በደንብ ያዳበሽ ሰው ነሽ እና ይሄ ማይንድ ሴት በቃ በጣም ብዙ ሴቶች ላይ መኖር ያለበት ማይንድ ሴት ነው ብዬ አስባለሁ። አይደለም ሲንግል ማምነት እንዲሁ ሴት መሆንን እንደ ያው ሴት ነኝ ሴት ልጅ ስራ ስትሰራ አግዙኝ ምናምን በቃ ማለት ልክ ነው። ላይክ ሴት ስለሆንክ መታገዝ ደስ ይላል እኮ መጥፎ ነገር ሆኖ አይደለም። ግን ስለ ቻልክ ደግሞ መስራት አለ። በቃ ምንም ማለት ስለምችል አሰሩኝ እንስራ። በጣም ሊኖረን የሚገባ ማይንድ ሴት ና ቲንኪው ያን ራሱ ስለምታጋሪ ለብዙ ሴቶች በእውነት እና ደግሞ ከዚህ በፊትም አልፈሽ የመጣሻቸው ነገሮች ደግሞ ስሩ በጣም ታፍ በሆነ ኤንቫይሮንመንት ታፍ በሆነ በሀርድ እንትን ነው እና ላይክ ያኔ ያልነበረሽን ነገር አሁን ዛሬ እዚህ ላይ አንጥቶ እንትን ማድረግ እና አድማጮቻችን ሰዓታችን በጣም እየሄደ ነው። የመጨረሻ 2 ጥያቄ አለን። የመጀመሪያው ጥያቄ ላይክ ሰውነት ላንቺ ምንድን ነው? ሰው መሆን ወይ ደግሞ ሰው የሚልሽ ምን አይነት ሰው ነው በሚለው እኔ ሰው አንደርስታንዲንግ ሰው ነው የምወደው። ነገሮችን ሁኔታዎችን በደንብ ኦብዘርቭ አድርጎ አንደርስታንድ አድርጎ አኮርዲንግሊ ሰውን ማይሰብር ከቻለ የሚያግዝ ካልቻለ ደግሞ ዝም በማለት የሚተባበር ማሰብ የሚችል ሰው። በቃ ማሰብ ስንል ከኖርማል ሁላችንም አእምሮ ተሰጥቶናል። በደንብ ያንን የሚጠቀም ሰው ወዳለው እና በጣም ኢምፓቲ ያለው ከሰዎች ችግር ጋር ሲምፓታይዝ የሚያደርግ የሚያዝን፣ ደግ፣ ሩህሩህ እንደዛ አይነት ሰው ወዳለው። ከዛ ውጪ በጣም የሚሳደብ፣ ጨካኝ፣ የሚሰባብር የሰዎችን ውድቀት የሚፈልግ ሰው እኔ እንደ ሰው ኮንሲደር አላረገው። ተቃራኒ ነው ደግሞ ካልሹም ጋር ግን ይሄ ነገር ላይ የሚያስብ ስትይ ማለት ነው ላይክ ጽሁፍ ላይ ያሉ ሰዎች ተመሳሳይ ሀሳብ ነው የሚያነሱት ላይክ ከሰውነት ጋር በተገናኘ እና አሌክስ የሆነ ጊዜ ሰው ኮን ካሰብ ሆና የሚለው አነጋገር ተፈጠረ ከዛ ጋር ሪሌት ያደረገብኝ። ሁለተኛውን ጥያቄ ትጠይቂያለሽ ወይስ? ጥያቄ ስኬትስ ለኔ ይሄ የኔ ትርጉም ነው አላቅም። ለሰዎች ስኬት በጣም የተለያየ ሚኒንግ ይኖረዋል። ለኔ ደስተኛ ሆኖ መኖር መቻል ስኬት ብዬ የማስበው። ሙሉ በሙሉ ደስተኛ ላንሆን እንችላለን ከኛ ህይወት ጋር ብቻ ሳይሆን በዙሪያችን ላይ ያለውን ነገር ኦብዘርቭ ካደረግን ደስተኛ ሆኖ መኖር በጣም ከባድ ነው። ግን ደስታን አቺቭ ማድረግ የቻለ ሰው ሰላማዊ ህይወት በቃ የተረጋጋ ያ ነው ለኔ ስኬታማ ሰው ብዬ የማስበው። ደስተኛ ሆኖ የሚኖር ሰው ነው ብዬ አስባለሁ። በጣም በብዙ መንገድ ግን ኢንተርምስ ኦፍ እንደዚህ ያለ የሚተነተን ነገር ነው። አንድ እንትን ብቻ የለውም፣ ዳይሜንሽን ብቻ የለውም። አት ዘ ኤንድ ኦፍ ዘ ዴይ ግን ሁላችንም ሰዎች ደስተኛ ሆኖ መኖር ነው የምንፈልገው ብዬ አምናለሁ። ጽዮን በጣም አክብረሽን ስለመጣሽ በጣም እናመሰግናለን። ማለት የምትፈልጊው የቀረ የምትይው ነገር ካለ ማስተላለፍ የምትፈልጊው ነገር ካለ መጠፊያ አንቺ አይ በቃ ፎሎ አርጉኝ የምሰራውን ነገር የምትወዱ ከሆነ ኮንተንቴ ከተመቻችሁ ቲክቶክ ላይ ጽዮን መኮንን ነው ስሜ በእንግሊዘኛ ዋይ ያለው ጽዮን ፎሎ አድርጉኝ። ማየትም ደግሞ ኪሪየስ ሆናችሁ ምንድነው እቺ ልጅ የምትሰራው ይሄን ሁሉ ያወራችሁ ምናምን የምትሉ ከሆነ ብዙ ስቶሪ እዛ ላይ ስላለኝ ገብታችሁ ቼክ ማድረግ ትችላላችሁ። ቴንኪዩ
for having me። እሺ በጣም እናመሰግናለን። እኛም እንዳለችው ቲክቶክ ላይ የሄዳችሁ ብዙ ታሪኮቿን ታገኛላችሁ። ከዛ ደግሞ እኛም ምናልባት ሰፊ ታይም እንትን ብለን ደግሞ ድጋሚ እንጋብዛታለን። ስኬት ደስታ ነው ብላለች እና መጽሐፍሽን አውጥተሽ ደስ ብሎሽ አዎ ለመገናኘት ያብቃን። በጣም ጥሩ ጥሩ መንገዶችን በሙሉ እንዲገጥምሽ እንመኛለን። ሻሎም ይሄን ሰላም በይልን። ስለዚህ እንግዲህ አድማጮቻችን እስካሁን ድረስ የነበራችሁ አራዳ ኤፍኤም 95.1 ላይ ነበረ። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም ጋር በመሆን በየሳምንቱ የሚያቀርብላችሁ ፕሮግራም ላይ ነበራችሁ። ዳዊት አበራና ቅድስት ወየሳ ከቴክኒሻናችን ሳይቶ ማለሙ ጋር አብረናችሁ ቆይታ አድርገናል። ሀሳብ አስተያየታችሁን በ8545 ቲን እያስቀደማችሁ ላኩልን። ጽዮን ማናት ምን ትመስላለች የሚለውን ማየት የምትፈልጉ ደግሞ ማክሰኞ 1 ሰዓት ላይ በቶካቶክ ፔጅ ላይ ዩቲዩብ ገጽ ላይ ታገኙታላችሁ። እዛ ላይ ጠብቁን። መልካም ሳምንት ይሆንላችሁ። ቸርቸር ያሰማን።